ዮቼ ማለት ነው። ሀይሚቲ የማይስዊት የሚዲያ መሪ ሆነ ተከናወነ። እሰይ እሰይ በሚለው ማለት ነው። ኦ ማይ ጋድ ሀይሚዬ እና ተከናወነ፣ በቃ ተከናወነ፣ ሆነ ሆነ፣ ተከናወነ። እሰይ እሰይ እሰይ። ልጅቷ እንዳልቀሰቅሳት ሸቃሪ ስጠገብ እኮ አትቻልም። ከምር ነው እኮ ጥንጥያው ትነሳ ወይ መጥፎ ሄዳለሁ ወይ ሮጥ ሮጥ እላለሁ። አሁን ይኸውላችሁ እና እሰይ 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 ሆነ ተከናወነ በሚለው ሀይሚትዬ ማይስ ቤት ባይዘዌ ቢስሚላ ገና 100 ሺህ ነክ እንደ ቤኪ እንኳን 100 ሺህም ገባ። ግን በጣም እንግዲህ ነው ባይዘዌ ቤኪ የቤኪ መላጣ በዝም ብሎ የመጣ እንዳይመስላችሁ የሆነ የተማረ ነው። በዛ ላይ ደግሞ የሆነ በቃ ለሆነ ነገር ብዙ ዴንታም ያሌለው የሆነ በቃ እንግዲህ ዩት ቪዲዮ እንኳን አይጭንም ማለት ነውና የሆነ ከርለስ እንግሊዝ እና ሀይሚዬን ደግሞ በዘጣት ምንድነው የሚላት ፕሪንስ ነው የሚላት። ከሱ የኮረጅኩት ፕሪንስ ሀይሚትዬን ኤቭሪዴይ ማለት ነው ኮሜንት ላይ ፕሪንስ ነው የሚላት ማለት ነው ልዕልት እና ሶዛት ኤኒዌይ ሀይሚትዬ ናት ያሰራጨችው ሆነ ተከናወነ በሚለው በድምጽ ነው ያሰራጨችው። ሲቀጥል ደግሞ የሆነ ነገርም አሰራጭታለች። እስቲ ላምጣው ግን ብዙም አንደርስታንድ አደርገው አልቻልኩም። እናንተ ቲክቶክ ላይ ሄዳችሁ አንደርስታንድ ካረጋችሁት ዘርዬ እንዲህ ለማለት ነው ብላ ነው ብላችሁ ኮሜንት ጻፉልኝ ማለት ነው። በማዘንና በማልቀስ የሆነ ሼር ያደረገችው ነገር አለ ወደ እሷ ሪፖስት ተደርጎ ወደ እሷ ሜንሽን አድርገው እንደዛ አይደል ባለፈው ያስረዳችሁኝ በኮሜንት እና የሰው መሰለኝ እንግዲህ ስቶሪው ላይ የሆነች ልጅ ናት። ማናት ማሄናት መስለም ያዋት ስቲል ብላችሁ የሰው ስቶሪ ላይ ተልኮልኝ ራሳቸው ላይ ሪፕላይ ምናምን በሚል ፖስት ተደርጓል። ሌላው ደግሞ ማሮቼ ቲሞሮ ነው ሃፒ በርዝዴይ ቲሞሮ ነው። የሀይሚትዬ ደግሞ ሰብስክራይብ ትላንትና ስበው ጭቃት ነበረ ሀምዲላ ተቀይራለች። አሁንም እቺ ዜሮዋ ደግሞ ቶሎ አንድ ትሆንልን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ማለት ነው። የድምጽ ጥራት እንዴት ነው? ሻይ ጠጥቼበታለሁ እንግዲህ ገና መነሳቴ ነው በሚለው ማለት ነው። እና እንግዲህ ሀይሚትዬ ሆነ ተከናወነ እሰይ 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 በሚለው ድምጽ ደስ ብሏታል። የቤኪ 100 ሺህ ገባ። እናንተ ለነገሩ በቂው ነው አልሐምዱሊላህ ይበል በቂው ነው። ግን ያኔ ቆየ ለረጅም ጊዜ ቆየ ማለት ነው። ቤኪ ያው እሱ ከሴት ጋር ብዙም አይመጣም። አንዴ ከእንትና ጋር ነበር ስምረትን ባይዘዊ ስምረት ለነገሩ እንኳን አቆሙ ከስምረት ጋር ከምር እኔ ራሴ ቅሪ ላይ ነበር። ዘመድ ናቸው እቺ ልጅ ገና ጩጭ ሆና መለጣጠፍ ምንድነው ፍሬንድ ሆነ እያልኩ ነበር። እንኳን አቆሙ ከምር እኔ ራሴ ጥያቄ እያነሳው ነበር ለራሴ ማለት ነው። ለምን እንዴት ነው እንደዚህ ቤተሰብ እንዴት ነው ይሄን እንደዚህ እያልኩ ማለት ነው። አንዳንዴ ያው ከአካባቢ ከምናነጻጽረው ነገሮች አሉ ማለት ነውና ስምረት ገና ተማሪ ልጅ ናት። በዛ ላይ ደግሞ ተማሪ ናት። ባይዘው ስቱደንት ሆናችሁ በጣም አስቸጋሪ ነው እንደዚህ አይነት ነገር እና ቤኪ መላጢት እንወድሃለን እናከብራለን። የእነ ሀይሚትዬ ካሜራማን ነክ ደግሞ እና ምርጥ ሰው ነው። ባይዘው ካሜራማን ማለት ዝም ብሎ እንደሚመስላችሁ ሚስጥር ጠባቂ። በዛ ላይ ደግሞ ቤኪ የተማረ ነው። ሪሊውን ነው የምነግራችሁ። ቤኪ የተማረ ነው። ያስታውቃል ከብዙ ነገሮቹ ያስታውቃል ቤኪ ገባችሁ። አንዳንዴ ደግሞ ከሚዲያው ራሱ ማለት ነው ገባችሁ። ለወደፊት አለው አለም እኛ እናቅም ምን እንደሚያመጣ ግን ራሱን ቆጥቦ ጨዋ ሆኖ ሴት እያንጋጋ ምናምን አልመጣምም እና ቢግ ሪስፔክት አለን ለእንደዚህ አይነት ወንዶች ማለት ነው። እና ቤኪ እንግዲህ 100 ሺህ ይገባሃል። ኮንግራ ብለናል በድጋሚ ይገባሃል። ምርጥ ሰው ነክ፣ በርታ፣ ጠንክር። አልፎ አልፎ ደግሞ ቪዲዮ ጫን ማለት ነው። ቪዲዮ ጫን እንዴ ቪዲዮ ጫን ማለት ነው። ከምር ቪዲዮ ቶሎ አይጭንም አይ ቲንክ። ሲቀጥል ግን ይሸርታል ማሻላ መልካም ነው ከምር። ሲቀጥል ደግሞ ጀርጃራው ፍፄ ነው። ፍፄ እኮ ከስንቱ ጋር እየመጣ ነው የሚንጀረጀረው። ጀርጃራ ነው ፍፄ። እንኳን መልካም ሰው ነው። የሀይሚዬና ብሩኬ መከታ ነው። ግን ያው እንደ ቤኪ አይደለም። ቤኪ በጣም ምሁር ነው እና
ለምን ፍፄ ጀርጃራ ነው የምለው ለምንድን ነው? አንዴ ከሶስና ሰው የቀመሰው ያምረዋል፣ አንዴ ከሊንዳ፣ አንዴ ከምናምን ይጀርባል ማለት ነው። ይነው ይጀርባል፣ ይቀምሳል ማለት ነው። እኔ ባይዘው ብዙም እንደዚህ ሲመጣ ፍፄን ወደዋለሁ። ከምር ምርጥ ሰው ነው። የና ሀይሚዬና የብሩክ ያው መከታ ስለሆነ ግን ብዙ ቪዲዮቹን አላይም ማለት ነው። ከሴት ጋር ሲመጣ ነው ያላይም። ፍፄ ቤት ለምን እንደሆነ አላውቅም፣ ያላይም ማለት ነው። በሆነ ነገር ሲመጣ በስጦታ ምናምን ሲመጣ ነው የሚያው እና ጥላቸው የለኝም። ባይዘው ይወዳቸዋል ሁሉንም። ሲቀጥል ደግሞ ዛሬ ኮሜንት ላይ የሚያየው ነው ነገ ቪዲዮ እንዳይለቀቅ ከነገ ወዲያ ይለቀቅ የሚሉት ነገር አለ። አይ ቲንክ ነገ የሀይሚዬ ልደት ሳይሆን አይቀርም እና ያው በብሩክ ቤትም ሆነ በሀይሚዬ ቤት መለቀቁ አይቀርም። እንጠብቃለን እንግዲህ። አቢ በርስዴይ እንኳን ተወለድሽልን ሀይሚዬ፣ የኛ አይስክሬም፣ የኛ ቲቸርስ፣ የኛ መምህር እና በጣም ነው የምንወድሽ የምናከብርሽ። ቢግ ሪስፔክት አለን። አንዳንድ ደግሞ ትላንትና እስከዛ የምጽፉት አለ ዲሌት ነው ማድረግ ግምዣ ወዳጆች። ማንም ከማንም ጋር አይወዳደርም። እኔ ማንም ይምሰል አይደለም። ለምን በመልክም በባህሪም ስለማንመሳሰል፣ ግን ግምዣዬ ስለተናገረች ነው። አንዳለች እቺ ዥልጥ ሙጣን ላክብሽ ኮሜንትሽን አነባለሁ፣ ግን ድልት ታደርጓለሁ። ግን አንድ ደቂቃ ሳይሆን ድልት ለሊቱን ሙሉ ማለት ነው። ለእዩ ደግሞ ሀርት የምትሰጡ ያላችሁ ስርዓት ያዙ ማለት ነው። እኔ ቤት እዩን ሀርት የሚሰጠት አይደለም። እና እንግዲህ ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው የምወዳቸው የመዳም ቅመሞች ይሄ ማለት ነው። አብሽሩ እንግዲህ ልደቷ ካለፈ በኋላ አላህ ከሪም ነው። ልደቱ በሰላም ይለፍ ብቻ ማለት ነው። እዩን ተዋት። እዩ ጠገብ ብላለች። እንደ እዩ ሌላ ሰውም ከመጣ ነው የሚያስጨንቀው። ብዙም አትጨነቁ። ባይዘዌ ለምን መሰላችሁ? ይሄ ድራማ ነው፣ ተረት ነው። ስለዚህ ምንም የሚያስጨንቅ ነገር የለም እንዴ። ስለዚህ አትጨነቁ ባይ ነኝ። የማይስዊት እንግዲህ ሜንሽን የተደረገላትንም በጣም እንትን ብላለች። ባይዘው ካያችሁት ሂዱና እዩትና እናንተም ኮሜንት ላይ ተጽፋላችሁ ማለት ነው። እና ሀይሚዬ እንወድሻለን። እንግዲህ ልደቷ ነገ ይመስለኛል፣ አይ ቲንክ ይመስለኛል ባልሳሳት። እንደዚህም ደግሞ ሙስሊም እህቶቼ የምወዳችሁ የማከብራችሁ፣ እንደ አላህ ፍቃድ ሮብና ሐሙስ ከቻላችሁ አርብ፣ ግን ሮብና ሐሙስ ጾሙ ማለት ነው። ውዶቼ ሁላችንም እንጾማለን እንደ አላህ ፍቃድ። የዛ ሰው ይበለም ማለት ነው። ቲክቶክ ላይ ሲያስተምር በጣም ከልቤ እያዳመጥኩ ስለነበረ እኔም ስለምጾም ሼር አድርጉ እየተባለን እኛም እስቲ የአጀሩ ተካፋይ እንድንሆን ማለት ነው። ከምር በኢሞ በፌስቡክ ሼር እያረኩ ነው። ስለዚህ ጾም እስቲ ዱዓ እናድርግ፣ ሁላችንም በዱዓ እንድንተዋወስ ማለት ነው። እና ይሄን ይመስላል። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ይጠብቃችሁ። እንግዲህ ሀይሚዬም ነገር ከሆነ እናሽቃብጣለን፣ እናቀሳስራለን። አንዷ ደግሞ አታቀሳስር ያለችኝ እኮ ትላንትና። እንዴ እኔ አሽቃባጭ ካላቀሳሰርኩሽ ፋይዳ እዚህ ዩቲዩብ ላይ የምዘፈዘፈው እና ወዳቸዋለሁ፣ አከብራቸዋለሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባባይ